ሄይ ኤቭሪባዲ እንዴት ናችሁ? እንግዲህ ዛሬም እንደተለመደው በሌላ ፋየር በሆነ ኤርድሮፕ ተመልሻለሁ። የኤርድሮፑም ስም ቼን ኦፔራ ኤአይ ይባላል። ይህ ፕሮጀክት ኤአይ ቤዝድ የሆነ ፕሮጀክት ነው። በተጨማሪ እዚህ ጋር እንደምታዩት እዚህ ፕሮጀክት ላይ ወደ $17 ሚሊዮን ያህል ፈንድራይዝ አድርገውበታል። ሲቀጥል እዚህ ጋር ደግሞ ያለውን ስታተሱን ብታዩም ኤርድሮፑ ኮንፈርምድ የሆነ ኤርድሮፕ ነው። ወደ ዌብሳይታቸው ለመሄድ እዚህ ጋር ያለውን ቼን ኦፔራ ኤአይ የሚለውን ሊንክ በመጫን ወደ ዌብሳይታቸው መሄድ እንችላለን። ወይም ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ወደ ዌብሳይቱ ከገባችሁ በኋላ ምንድነው የምታደርጉት? እዚህ ጋር ኩዌስት የሚለው ጋር በመምጣት ክሊክ አድርገን ያሉትን የተወሰኑ ታስኮች እንሰራለን ማለት ነው። አሁን እዚህ ጋር እንደምታዩት ሲዝን 2 ላይ ናቸው። ሲዝን 1 ኦልሬዲ ያልቋል። ከዛ እዚህ ወደ ላይ በመምጣት ኮኔክት ትሉታላችሁ። ከዛ ከፈለጋችሁት ዋሌታችሁ ጋር ኮኔክት ማድረግ ትችላላችሁ ማለት ነው። እኔ ለጊዜው ከሜታማስክ ጋር ኮኔክት አድርገዋለሁ። ኮኔክት እንደምታዩት ዋሌታችን ኮኔክት አድርጓል። ከዛ እዚህ ጋር መተን እነዚህ የምታያቸውን በጣም ቀለል ያሉ ታስኮች አሉ። እነዚህን በመስራት ፖይንት ማግኘት ነው ማለት ነው። ከዛ የመጀመሪያው እንደምታዩት ጆይን ዘ ዌቲንግ ሊስት ይላል። ከዛ ዌቲንግ ሊስታቸውን ጆይን ማድረግ ነው። መጀመሪያ ምንድነው የምታደርጉት? እዚህ ጋር የዌቲንግ ሊስታቸው ጋር ጆይን ከማድረጋችን በፊት ኢሜይላችሁን ታስገባላችሁ። ከዛ እዚህ ጋር ትመጡና ዋት ኢዝ ዩር ሮል የሚለው ጋር የፈለጋችሁትን ሰሌክት ማድረግ ትችላላችሁ። እኔ ለጊዜው እዚህ ጋር ኤአይ ኤንድ ዩዘር እና ኤአይ ኮይን ትሬደር የሚለውን መርጫለሁ። ከዛ አግሪ ታደርጋላችሁ። እዚህ ጋር መታችሁ ደግሞ ዋሌታችሁን ቅድም ኮኔክት ያደረጋችሁትን ድጋሚ ኮኔክት ታደርጋላችሁ ማለት ነው። ሜታማስክ ኮንፊርም። አሁን ዋሌታችን ኮኔክት አድርጓል። ከዛ እዚህ ጋር ትመጡና ሰሚት ትሉታላችሁ። እንደምታዩት ሰሚት ሰክሰስፉል ይላል። ከዛ እዚህ ጋር 300 ፖይንት ሰጥቶናል። ደን ብሎ አምጥቶልናል። ከዛ ሁለተኛው ታስክ ደግሞ የሚሆነው ፎሎ ዘ ቲም ነው። ኤክስ አካውንታቸው ላይ ገብተን ፎሎ ነው እነሱ የምናደርጋቸው። ፎሎ ቅድም እኔ ኦልሬዲ ፎሎ አድርጋለሁ፣ ግን እዚህ ጋር ዝም ብዬ ድጋሜ ፎሎ ለዋለሁ። ከዛ ምንድነው የምታደርጉት? የኤክስ አካውንታችሁን ዩዘር ኔሙን ኮፒ ፔስት ታደርጉታላችሁ። እንደምታዩት እዚህ ጋር የራሴን ኮፒ እለዋለሁ። እዚህ ጋር ትመጡና ፔስት አድርጋችሁ ኮንፊርም ትሉታላችሁ ማለት ነው። እንደምታዩት ሰክሲድድ ቱ ፕሮሰስ ሪኩዌስት ይላል። ከዛ እዚህ ጋር ያለው ራሱ ፕሮሰስ አድርጎ ሲጨርስ ደን ይላችኋል። ከዛ 300 ፖይንት ይሰጣችኋል ማለት ነው። ከዛ እዚህ ጋር ደግሞ ጆይን ዲስኮርድ ይላል። ከዲስኮርዳችሁ ጋር ኮኔክት ማድረግ ነው። አውቶራይዝ አውቶራይዜሽን ሰክሰስፉል ፕሊዝ ክሎዝ ዘ ዊንዶው ይላል። ክሎዝ ትሉታላችሁ። ከዛ ራሱ ሪዳይሬክት ወደ ዌብሳይቱ ይመልሳችኋል ማለት ነው። ይሄኛውም ራሱን ቆይታችሁ ፔጁን ሪፍሬሽ ታደርጉት ምናምን ፖይንቱን ይሰጣችኋል። ከዛ እዚህ ጋር ኢንቫይት ኒው ዩዘር የሚለው ጋር ስትመጡ ደግሞ አዲስ ዩዘር ኢንቫይት ባደረጋችሁ ቁጥር 300 ፖይንት ይሰጣችኋል። ከፈለጋችሁ ሊንኩን ኤክስ ላይ ሼር ማድረግ ነው፣ ወይ ደግሞ እዚህ ጋር ያለው ሊንክ ተጠቅማችሁ የፈለጋችሁ ሶሻል ሚዲያ ላይ ሼር አድርጋችሁ በእናንተ ኢንቪቴሽን ሰዎች ሲገቡ 300 ፖይንት ይሰጣችኋል ማለት ነው። ይሄኛው ኤክስፓየርድ ታስክ የሚለው ደግሞ በቅርቡ ይከፈታል። ከዛ ወደ ታች ስክሮል ስታደርጉ እዚህ ጋር ያለው ከኢንቪቴሽን ጋር በተያያዘ ነው። ሌላ ተጨማሪ ሰው ስታስገቡ 300 ፖይንት ይሰጣችኋል። ከዛም እነዚህን ታስኮች ከጨረስን በኋላ ቼን ኦፔራ ኤአይ ተርሚናል ላይ በመግባት ከኤአይ ጋር ኢንተራክት ማድረግ እንዲሁም እንዴት ተጨማሪ ፖይንት እንደምታገኙ አሳያችኋለሁ። ሎጊን የሚለው ጋር ትመጡና ቅድም ኩዌስቱን ስትሰሩ ኮኔክት ካደረጋችሁበት ዋሌት ጋር ድጋሜ ኮኔክት ታደርጋላችሁ። ኮኔክት ኮንፊርም። ልክ ኮኔክት እንዳደረጋላችሁ ምንድነው የምታደርጉት? እዚህ ፕሮፋይላችሁ ጋር በመምጣት ዴይሊ ቼኪን ነው የምታደርጉት። በየቀኑ እየገባችሁ አሁን ለምሳሌ የኔ ዴይ ዋን ነው። ዴይ ዋን ላይ መጥቼ
50 ፖይንት አገኛለሁ ማለት ነው። ቼክስ 50 ፖይንት አገኛለሁ ማለት ነው። ልክ ደግሞ ከ24 ሰዓት በኋላ መጥቼ ዴቱ ላይ ደግሞ ድጋሜ ክሊክ ሳደርግ ተጨማሪ ፖይንትን አገኛለሁ። ከቀን ወደ ቀን ደግሞ የምታገኙት ፖይንት እየጨመረ ነው። እዚጋ 60፣ 70፣ 80፣ 100፣ 120 ምናምን እያለ ይቀጥላል። እናንተ በየ24 ሰዓቱ እየገባችሁ ቼኪንግ ማድረግ ነው የሚጠበቅባችሁ። ዴይ ስኪፕ ባታረጉ አሪፍ ነው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ይህ ኤርድሮፕ በጣም ትልቅ ኤርድሮፕ ነው። ወደ 17 ሚሊዮን ዶላር ያህል ፈንድ ላይ ያሰረውጉበታል። እንደ ቀልድ እንዳትወስዱት፣ በደንብ ስሩት። አዲስ ኢንፎርሜሽን ሲኖር ኤክስ አካውንቴ ላይ እና ቴሌግራም ቻናል ላይ ሊያሳውቃችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ይመቻችሁ።